ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ለአንድ ዓመት ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። ኢንፋክት ብዙ የዩኒቨርሲቲ ሁለተኛ ደረጃ ትምህርት ቤት መምህራን ከዛ በኋላ እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ግን ባልናቸው በዚህ በጥናቱም የተነሱ ከዛ በፊትም አይደንቲፋይ ያደረግናቸውን ነገሮች በሙሉ ይዘን የጀመርነው ሲግኒፊካንት የሆነ ኤክስቴንሲቭ የሆነ ስራ አለ። ያንን ስራ እንቀጥላለን። የሁላችንም ስራ ነው። የሁሉንም ትብብር ይፈልጋል። ግን ከባድ ስራ ነው። በፍጹም ቀላል ስራ አይደለም። ከባድ ስራ ነው። ግን ምርጫ ያለን ስራ አይደለም። እንደ ሀገር ትምህርት ከተባለ